የሐይቅ እስጢፋኖስ ወአቡነ ኢየሱስ ሞዐ አንድነት ገዳም የሚገኘው በአሁኑ ወሎ ክፍለ ሀገር ደሴ ከተማ በቅርብ ርቀት ላይ ነው። በሐይቅ ውሃ የተከበበ ለም አፈር ላይ ይገኛል። የገዳሙ ጥንታዊ አመሰራረት ከ842 ዓ.ም በፊት እንደሆነ የሚነገር ሲሆን ስያሜውን የወሰደው ከሰማዕቱ ቅዱስ እስጢፋኖስ ነው። ገዳሙም በአፄ ድልነአድ ዘመነ መንግስት በ908 ዓ.ም እስከ 918 ዓ.ም ከግብፅ አገር በመጡትና በጊዜው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ በነበሩት በአቡነ ሰላማ አማካኝነት የገዳሙ ስርዓት ተበጅቶለት እንደነበረ ታሪካዊ መረጃዎች ይጠቁማሉ። ሆኖም የገዳሙ ታላቅነትና ወርቃማ ዘመን የሚጀምረው በ13ኛው ክፍለ ዘመን በታላቁ አባት አቡነ ኢየሱስ ሞዐ መምጣት ነው። የሐይቅ እስጢፋኖስ ገዳም ታሪክ ከኢትዮጵያ የፖለቲካ ታሪክ ጋር በቅርብ የተያያዘ ነው። የዛጉዌ ሥርወ መንግስት በኢትዮጵያ ሲነግስ ቆይቶ የሰሎሞናዊ ሥርወ መንግስት ወደ ስልጣን እንዲመለስ ትልቅ ሚና ተጫውቷል። አፄ ይኩኖ አምላክ በ1270 ዓ.ም የሐይቅ እስጢፋኖስ ተማሪ ነበሩ። እሱም እርሳቸው ወደ ንግስና ወንበር እንዲመለሱ ከታላቁ አቡነ ተክለ ሃይማኖት ጋርም በመሆን ትልቅ ድጋፍና በረከት ሰጥተዋቸዋል። አፄ ይኩኖ አምላክም ከነገሱ በኋላ ለገዳሙ ልዩ ክብርና ድጋፍ በመስጠት በርካታ ስጦታዎችንና የንዋየ ቅድሳትን አበርክተዋል። በአንዳንድ ታሪካዊ መረጃዎች መሰረትም በአንድ ወቅት የአፄ ይኩኖ አምላክ ዘመን ላይ የአካባቢ ተዋጊዎች ጋር ትግል አድርገዋል። በዚህ ውጊያ አቡነ ኢየሱስ ሞዐም የገዳሙን ሰላም ለማስጠበቅ ትልቅ አባታዊነት ጥረት አድርገዋል። ዛሬም ቢሆን የሐይቅ እስጢፋኖስ ገዳም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ መንፈሳዊ ማዕከል ነው። ታላላቅ ክብረ በዓል በየዓመቱ ይከበሩበታል። መስከረም 15 የእስጢፋኖስን ፍልሰተ አጽም፣ ህዳር 26 የአቡነ ኢየሱስ ሞዐ እረፍትና ጥር 1 ቀን የእስጢፋኖስን እረፍት ይገኙበታል።